ሩታና አብርሽ እንግዲህ ዛሬ ምሽት ከምሽቱ 1 ሰዓት በሰርፕራይዝ እንመጣለን ብለዋል። እኛም የጓጓንለት ነገር እንዳለ ሁላችንም ጋር ግልጽ ይመስለኛል። ቤተሰብዬ ማለት ነው። እንዴት ናችሁ ቤተሰብ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንግዲህ የሩታና የአብርሽ የትዳር መደምደሚያ የሚሆነው ሰርግ፣ የቤተሰብ ደስታ፣ ሁሉ ነገር መከናወን እንዳለበት ሩታ ስትነግረው እንደነበር ትዝ ይላችኋልና አሁን ደግሞ እንግዲህ በአብርሽ ዩቲዩብ ቻናል ላይ አዲስ ነገር አለ፣ ሰርፕራይዝ አለ ብሎናል። ያው አንድ ቀን ሲጠኝ ባላት መሰረት ሁሉንም ነገር አሳውቀው ተነጋግረው ቀነ ቀጠሮን ሁሉ ጨርሰው ለኛ የሚያሳውቁን ይመስለናል። ምክንያቱም ከኛ የሚደበቅ ነገር ምንም የለም። ለምን ብትሉ የተጀመረው ከቤተሰቦቻቸው ከኦዲየንሶቻቸው ጋር ነው ላይፋቸው። ሁሉም ነገር ሚዲያ ላይ ስለጀመሩት ምንም ደግሞ ሊደብቁት የሚችሉት አንዳች ነገር የለም ማለት ነው ከኛ። ስለዚህ የሰርጋቸውን ሁኔታ ምን ጊዜ መሆን እንዳለበት እንግዲህ ከቤተሰብ ጋርም ተነጋግረው ከራሳቸውም ጋራ ለኛ ይዘውልን ምሽት ይመጣሉ ማለት ነው። ቤተሰብዬ በጉጉት ነው የምንጠብቀው። በተረፈ ደግሞ ማለት ነው አብርሽና ሩታ እንግዲህ አብዛኛው ኦዲየንስ ማለት ነው ሙቤ 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 እያለ ነው የሚገኘውና ሙቤን እስቲ እንደው በተቻላችሁ አቅም ያኔ አብሯችሁ ማለት ነው ጠበር ገፍ ሲል የነበረው ቻናላችሁን ሲያደምቅ የነበረው ሙቤን ደግሞ አንዴ ወደ ቻናላችሁ ብትጋብዙልን አብረን ብናያችሁ ደስ ይለናል። እኔም ፍላጎቴ ነው። እንዲሁም ብዙ ዩቲዩብ ተከታታዮቻችሁ ይሄንን ጥያቄ እየጠየቁ ነው የሚገኙት ማለት ነው። ስለዚህ አብርሽና ሩታ አስቡበት ማለት ነው። ሙቤ ባለውለታችሁ መረሳት የሌለበት ያኔ አብርሽዬ ማለት ነው። በተለይ ደግሞ በሩታና በሱ መካከል በነበረው አዲስ የፍቅር ህይወት ላይ ሁለቱ አንድ እንዲሆኑ በጣም ተጽዕኖ ሲፈጥሩ የነበሩ አብረው ሲንገላቱ የነበሩ ናቸው። ስለዚህ ብዙዎች እነሱን ናፍቀዋል። ሙቤ ይምጣልን የተባላችሁ ስለሆነ እንግዲህ አስቡበት። እኛ መልእክት ማድረስ ነው። እናንተ ደግሞ ኦዲየንሶቻችሁን እንደምታከብሩ እንደምትወዱ እናውቃለን። ስለዚህ ከሙቤ ጋራ ነውና ቤተሰብ ደስ ይበለው ማለት ነው። በተረፈ እንግዲህ የሩታና የአብርሽ የሰርጋቸውን ቁርጥ የሆነ ነገር ለኛም ሊያሳውቁ የሚመጡ ይመስለኛል። ዛሬ ያው በአዲስ ነገር በሰርፕራይዝ ጠብቁን ብለዋል። እንጠብቃችኋለን። ምን ችግር አለ? ችግር የለም። ምሽት እንገናኝ ቤተሰብዬ። ሰላማችሁ ይብዛልኝ።